ናይ አንዴ ስማኝ ይኸውልህ ሌላ ችግር ለመፍጠር ካልሆነ በስተቀር ሁላችንም ተንጋግተን መግባት የለብንም እባክህ ተነገሽ አስመሳይ ያስመሰልሽ ነው አንተ አይደል እንዴ ያስመጣ ናይ ማን አስመሰል ነው አንቺ ባልሽን አንቺ ማን ነው ባሌ በቃ እኮ አለቀ እኮ የኔና ያንተ ባልና ሚስት አለቀ የፈለገ ቢሆን እስቲ ህሊና እንዳለው ሰው እንዴት ባልሽ ላይ ጎረምሳ ትልኪያለሽ ተንዘላዝላ የልጃችን አባት እሱ ዛሬ ነው ትዘለ ስትመታ ትዛለቅ በጣም ነው የምታሳዝነው ሴት አንጠልጥለ ስትወጣ ምንም አልመሰለሽም ነገሮች እጅግ እየራቁ ነው የሚሄዱት ነገሩን ይፈታል ስትለኝ አትቅረጸኝ በለው አንቺ ተረጋጋሽ ዞር በይ አንቺ ዞር በይ አሳልፈኝ አሳልፍ ነው አንቺ ውጪ ከዚህ ቤት ማን ስለሆንክ ነው የምትለምነኝ? አንዴ በልጃችሁ ይሻል ውብዬ ስለምንሽ እኔ የመጀመሪያው አውሩ ይኸውልሽ ሰላም እንዴት ናችሁ የዩቲዩባችን ቤተሰቦች ደህና ናችሁ ወይ እንግዲህ እነሱን ከሸኘው በኋላ አንድ አፍታ ከናንተ ጋር ያለውንም ነገር ለማውራት ብዬ እንግዲህ ተመልሻለሁ ማለት ነውና የተፈጠረው ነገር አይታችኋል ውብዬና ሱራፌል ውብዬ ያገኘው ብለው ሱራፌል ደግሞ ይዞበት መጥቶ ልጁን እንግዲህ ማይሆን አድርጎታል እኔ ልጁን ምን ይሁን ትልቅ ይሁን ትንሽ ይሁን ማቀው ነገር የለም ግን ሲመስለኝ ናሂን እንትን እንዳለው ነው ግን ናሂ ያልገባው ነገር አንድ ነገር አለ እኔ ላይ ለምንድን ነው የሚፈርዱብኝ እኔ ውብዬንም ካገኘኋት ሳምንት አልፎኛል ናሂን ነው በየቀኑ የምደውልለት ገና ለገና ወንድማማቾች ናቸው ብለው ለምንድን ነው እኔ ላይ የሚፈርዱት እኔ ያልገባኝ ነገር ይሄ ነው በጣም እያሳፈረኝም ያለው ጉዳይ ደግሞ ናሂ ተብየው ደግሞ እንደ በቆሎ እያገላበጠ ተገርፎ መጥቶ እኔ ላይ ለምን ይጫዋል እውነት ጉልበቱን ማሳየት ከነበረበት ሰውየው ላይ ማሳየት ነበረ እንደዛ ቀጥቅጦት መጥቶ እንደዛ ግንባሩን ምኑን እንዳለ መጥቶ እኔ ላይ ለምን ይፈርዳል ራሱን መከላከል ቢችል ኖሮ ይሄ ልጅ ዛሬ ላይ እንደዚህ አባብጦ ምናምን አናገኘው አንድ ነገር ደግሞ ማሰብ ያለበት ተመስገን ማለት ነው ያለበት እግሩስ ቢሰበር ይሄ ልጅ እግሩስ ቢሰበር የማን ያለ ሊባል ነው እንትኑ አንገቱ ቢሰበር አንገቱ ቢመታ ወይ ጭንቅላቱ ቢመታስ ኖሮ ምንድነው እያሰቡ ያሉት እነሱ አንዳንዴ እኮ ነገሮች ሲፈጠሩ እኮ ተመስገን ብሎ ማሳለፍም አለ አይደል የተፈጠረው ነገር እንኳን እንደዚህ ትናንሽ ጠባሳ ይቅርና ህይወትንም ሊያሳጣ የሚችል ጉዳይ ነበረ እውነት ለመናገር የተፈጠረው ነገር ሁላችሁም እንዳያችሁት የውብዬ ዘመድም አይቶታል ይመስለኛል በዛ ምክንያት ነው ስሜታዊ ሆኖ ስለዚህ ያለውን ነገር ማረጋጋት መቻል አለብን ባልና ሚስት ያለውን ነገር መፍታት አለባቸው ያለበለዚያ እሷም ዘመዷን እንዲያገኝ አርጋ እንደዚህ ካስደረገችው ነገ ላይ ናሂ ውብዬ ላይ ሊያደርግ የሚችለው ነገር ስሜታዊነት ሊፈጥረው ይችላል እንግዲህ ሄሉንም እንዳያችኋት ስሜታዊ የሆነች ነው ያለችው ስለዚህ እንዴት አድርገን ነገሩ ማረጋጋት እንዳለብን እንዴት አድርገን ማሰብ እንዳለብን አልገባኝም ግን ፊት ለፊት ሱራፌልን ማግኘት ፈልጋለሁ ውብዬንም ማግኘት ፈልጋለሁ ብሏል ናሂ ስለዚህ እነሱ ቀድመውኝ ሄደዋል እኔ በመኪና ስለሆንኩኝ እደርስባቸዋለሁ ስለዚህ ያለውን ነገር አሳያቸዋለሁ ቤተሰቦች ግን ሁላችሁም እስቲ ኮሜንት ሴክሽን ላይ ማረግ ያለብንን ነገር ንገሩ እንትን በሄሉ ላይም እየፈረዳችሁ ያላችሁ ሰዎች አይቻለሁ በሱራፌል ላይም በእኔ ላይም እየፈረዳችሁ ያላችሁ ሰዎች አላችሁ ስለዚህ ኮሜንት ሴክሽን ላይ የምታሳውቁን ነገር ካለ ይሄንን ነገር እንዴት አድርገን መቋጨት እንዳለብን ቆም ብለን እንድናስብ ብዙ ቤተሰቦች አላችሁ እውነት ለትዳር መፍረስ የምትቆሙ ጥሩ ነገር እንዲፈጠር ነገሩ በሰላም እንዲፈታ የምትፈልጉ አላችሁ እስቲ ያለውን ነገር እስቲ አስረዱን በምን አይነት መልኩ መፍታት እንዳለብን አሁን ናሂ ቆስሏል ናርዲ ስሜታዊ ሆናለች ለምን ተነካቢ ናሂ ብላ ከእንደገና ደግሞ ሄሉ ስሜታዊ እየሆነች ነው ስለዚህ ቤተሰቦቻችን ከምናስበው ላይ ነገር እየተበላሸብን ስለሆነ እባካችሁን ኮሜንት ሴክሽን ላይ አሳውቁን አሁን ቀጥታ ወደ ማን ነው የምንሄደው ማለት ነው ወደ ውብዬ ጋር ነው የምንሄደው ማለት ነው ውብዬ ጋር ሄጄ ያለውን ነገር ለመፍታት ያለውን ነገር ለማውራት እሞክራለሁ አደራ አብራችሁን ነው በጣም የሚገርም ነገር ነው ጎዳና አቁም ናይ አንዴ ስማኝ ይኸውልህ ሌላ ችግር ለመፍጠር ካልሆነ በስተቀር ሁላችንም ተንጋግተን መግባት የለብንም እባክህ አንድ ነገር አዳምጡ አንዴ ውብዬ እርጉዝ ናት እኔ ነገሮችን እንትን ብዬ እገባለሁ በቃ እናንተ ሲጠብቁ ከሱራፌል ጋር ተዘጋጅ አብሬ መሆን አለብኝ እባክህ እኔ በእናትህ እኔ እና ለወንድም ልታግዝ አይደለም እኔ እጠይቃለሁ ሌላ ግጭት መግባት ካለብን እንግባ ቤቶች
እውነትሽ ነው። ደነገሽ አስመሳይ እያስመሰልሽ ነው። አንተ አይደለ እንዴ ያስመጣኝ? ናሂ ረፍ ምን ለማለት ፈልገህ ነው? አንቺ መሰለኝ እንደዚህ ያስቀወርሽኝ እሱ ጋር አብረሽ እንትን ብለሽ ዋጋህን አግኝተሃል። ዞር በይሻት በእናትህ ውጣ አሁን ከቤት። ምን ልትሰራ መጥተህ ነው ሲጀመር? ደስ አለሽ አይደለ? አዎ እንኳን እንደውም ያንተ እልል በይ እንዴ እልል በደምብ አንቺ ባልሽን አንቺ ማነው ባሌ? በቃ እኮ አለቀ እኮ የኔና ያንተ ባልና ሚስት አለቀ ነው። ምነው እሷ መቼም ብቻዋን ትቀራለች ብላ አስበህ ነበረ። ዛሬ እሱ ለእኔ ስለቆመ ነው ላገኘ እኔ ብቻ እኔ ለምን እሱ ላይ ጎረምሳ ይዞ ያውጣ። እንደውም አንገተን ቢቆርጥልኝ ደስ ይለኛል። ምንም ቢሆኑ ከልጅሽ አባት እኮ ነኝ። ሲቀጥል ደግሞ ካሜራ ከዚህ በኋላ ይዘህ እንዳትመጣ። እኔ አይደለም ያመጣሁት። እኔ ከካሜራ ጋር ምንም ግንኙነት የለኝም። ጠይቂው እሱን ከፈለግሽ ልቀቂኝ። አንድ ነገር የፈለገ ቢሆን እስቲ ህሊና እንዳለው ሰው እንዴት ባልሽ ላይ ጎረምሳ ትልኪያለሽ? አስመጣሽኝ አይደለ? ለኔ ጎረምሳው ይገባኛል። ምን እየሆንክ ነው? ቆይና ከሴት ጋር ተንዘላዝላ የልጃችን አባት እኮ እሱ ዛሬ ነው ትዝ ያለህ። ስትመታ ትዝ አለህ። በጣም ነው የምታሳዝነው። ሴት አንጠልጥለህ ስትወጣ ምንም አልመሰለሽም። ነገሮች እጅግ እየራቁ ነው የሚሄዱት። የኔና ያንቺ ነገር እየተበላሸ ነው የሚሄደው። ገባሽ? ከዚህ በኋላ የሚስተካከል ነገር የለም። ካሜራ አስቆምልኝ። ወዲህ ነገሮችን አባባሽ አንተ ደግሞ በማለት አለቀ። ዞር በል። ሁለታችሁ ብቻችሁን ማስመታት አይደለም ይሄ ማስመታት ጀብድነት አይደለም፣ ጀግና አይደለም። አንተ ወንድነት ከሆነ ማለት ነው። ጅብ ልከሽ ነው የምታስመጪው? ጅብ ነው የምትልኪልኝ? አይደለም ጨርሶ አላከልኝም በዛው ሳልዘጋጅ እኮ ነው ሳልዘጋጅ። ገባሽ? ይሄ ደግሞ ወንድነት አይደለም። ብትዘጋጅ ምን ልትይዝ ነበር? ምን ልትይዝ ነበር? ደስ አለሽ አይደል? ባልሽ እንደዚህ ሆኖ አይደለ? ትንሽ እስቲ ቢኖርሽ ነው እንደዚህ ባልሽ ሆኖ ስታይ የፈለገ ቢሆን እንዴት እንደዚህ ቤት ነክ አንተ ራስ ከሰው ተናለህ። ለምን ጎረምሳ ልካል በያላሰብኩ ማተባል በያላሰብኩ ነገር ምን አይነት ዞር በሉ። ማንም ሰው ላይ ማድረባ አንተ ወንድ ነህ አንተ። ቆይ አንተ ረብተህ ነው? እሺ ኪራይ ወንድ ላስረዳ በእናትሽ ነው ካስረዳ ነገር ዞር ይረዛ እንደዛ እኮ ነው። ውጣው ቀጥታ ከቤቴ ልቀበይ ወደዛ። አዎ ከቤቴ ውልቅ በሉልኝ። ካሜራ ነገሩን ይፈታል ስትለኝ አትቅረጸኝ በለው። እኔ አይመለከተኝም። እኔ አይደለም ካሜራ ያመጣው። አንዴ እሺ እናንተ የፈለጋችሁ ተደራረቡ። ለምንድን ነው በሱ በኩል ሌላ ሰው እንዲያገኝ ያደረግሽው? ያገኘው ምክንያቱም እሱ እውነትን ይዞ የቆመ ሰው ነው። ልንገርህ አይደል? የፈለገው እውነትን ምን ነው ሁላችሁም ተጠራርጋችሁ ይሄ ልጅ ዛሬ እቺና እቺ ነው እግሩ ቢሰበር በነፍሴ የመጣ ችግር ነው። አንቺ ተረጋጊ። ዞር በይ አንቺ ዞር በይ። አሳልፈኝ አሳልፍ ነው ለምን ገባሽ? እኔ እመጣሻለሁ። ሄሉ ለምን ገባችሁ? እንዳገባ አላልኳችሁም? ምን አገባሽ? ዞር በይ። ችግር አለብሽ። እኔ አስገድ ያውንም አስላኪ ቀጣይም በጩቤ በጩቤ ለምን ቢገለውስ ልጅ ቆርጣ አስቀምጥልኛል። እንገርካ ይሄ ነው ፍላጎት። ቢገለውስ ዛሬ ለኔ ሞታል እኮ እሱ 10 እየደወለ ለኔ ሞተ ሰው ነው። እንገርካ አንተ የደወልክልኝ ችግሩን ይፈታል። እኔ አልመጣም ስል የደወልክልኝ አንተ ነህ። ቆይ እናንተ ለምን ከኔ ጋር አትነጋገሩም? አንቺ ራስ ፍላጎትሽ ምንድነው? ቤት ለቀቅንልሽ አልፈልግሽም ማለሽ ምንድነው?
ችግርሽ? ተይ እባክሽ። ችግርሽ ምንድነው? ምን ነው እናንተ በግድ እኔ ካልተሰማሁ አላችሁ? ምንድነው? እውነት አንድ ነገር ጠይቃት። አንድ ነገር ውብዬ፣ ይሄ ልጅ አንዴ ናይ ይሄ ልጅ ማለት ነው ይሄ ልጅ የሆነ ነገር ሆኖ ቢመጣ እንዴት ነበር የምትቀበየው? ተቀበለዋለሁ። ደስ አላት። ምንድነው ልብሽን ያደነደነው? ውብዬ ምንድነው ልብሽን ያደነደነው? ስማ ወርቅ አይደለም እኮ ይዞልኝ የወጣው ሴት ነው። ሴት ጋባክ አይደል? ነው አንተም እንደዚህ ነው የምታደርገው። የፈለገ ነገር ጥፋት ቢሰራ የልጃችሁ አባት ነው። ምንም የልጅ አባት መሆኑን ያወቃችሁ ዛሬ ሲደበደብ ነው እንዴ? ትናንትና ሴት ይዞ ሲወጣ ምን ነው እንደዚህ ያላላችሁ? ሸኘሽው እኮ አንቺም እኮ በመንገዱን ቤቱን ጠርገሽ እኮ ነው ሸኘሽው። እና ታዲያ ከሴት ጋር ሄዶት ማግጦልኝ ሲመጣ እሰይ እንኳን ደህና መጣ እንድለው ነው የሚፈልገው። ሸፈን አድርገሽ ያዢው ብለን ነገርንሽ። ሸፈን አድርጌ ለያዝልሽ። ቤት አስወጣሽ። እባክሽ ሸፈን አድርጌ ለያዝልሽ። አንቺ ራሱ ማን ቤት ነሽ? ምን ቤት እንደዚህ ያልተጠቀምሽ? በጣም ነው የሚደብረው። በጣም ይደብራል። እሱ መመታት አልነበረበትም። አንተ ሲቆርጥልሽ ደግሞ ምን እንደምትይኝ ያለና ማየውን ነገር ነው። አንተ ደግሞ አሽቃባጭ ነሽ። አንተ ደግሞ ወንድ ከሆናችሁ ጠብቅ፣ ደግሞ ጠብቅ። አንተ ደግሞ ጠብቅ። አራስ ከፈጠራችሁ እኔ ምንም አውቀው ነገር የለም። ኮተት ናዲ ስሟ ለምንድነው አትከበሪው? እርጉዝ ነሽ እነዚህ እኮ ውጭ ጠብቀኝ አለቃትም ሲጀመር አንዴ ስማ፣ እኔ ራስ ነኝ። እሺ እባካችሁ አንዴ ቁጭ ብላችሁ ተነጋገሩ። ስለፈጠራችሁ በቃ ሁለታችሁ እሺ፣ ቁጭ በሉ። አንዴ እባክሽ፣ ማን ስለሆንክ ነው የምትለምነኝ? አንዴ በልጃችሁ እባክሽ እንለምንሽ፣ በልጃችሁ አንተ ሂድልኝ። ሁለታችን እንወጣለን። እናንተ እኛ ሁለታችን ኪራ እንውጣ። ሁለቱ ባልና ሚስት ናቸው። ቁጭ ብለው ያው ኪራ አይደለም ሱራፌል የሚፈጠረው ችግር እሷ ኃላፊነት ከዚህ በኋላ እኛ ባንገባ ጥሩ ነው። እዚህ ትዳር ላይ ገባ ትዳር ውስጥ አያስፈልግም። እንውጣ። ሁለቱ ቁጭ ብለው ያው ተዋቸው። ሴት ይዞ ለደረሰው ስደግፍ የነበረ ሰው ነው። ንገረኝ እስቲ ደስ አለሽ አይደል? እንጀትሽ ቅቤ ጠጣ። ደስ አለሽ አይደል? ሳቂ። ደስታሽን አክብሪ። ሲጀመር እኮ ጥሩ ነው። ምን ባረግሽ ነው ስልሽ ምን ባረግሽ ነው እስከዚህ ድረስ እንድጨክኝ ያደረግሽ ውብዬ? እስከዚህ ድረስ እኔ ላይ ውብዬ እኔን ለማስገደል ጭራሽ ይገባሃል። እንደውም ሲመስለኝ ማለት ነው በጣም ነው የሚያንስብ። ገና ከዚህ በላይ ጠብቅ። ምን ባረግሽ ነው? ከዚህ በላይ ነው። ምንድነው ጥፋት? ምን ማለት ነው? ምን ባረግሽ ነው? ይሄን ያህል ውብዬ እኔን እስከ ማስገደል ውብዬ አንቺ ጎረምሳ ለኔ ትልኪልኛለሽ? ጥሩ ነው አልኩህ እኮ። ወይኔ ነው ውብዬ ልንገርህ ካለ በፍጹም እኔ እንደዚህ አልጠብቅሽም። እኔ ማለት ነው ስታይኝ ሞኝ ደካማ ነው የምመስልህ አይደለ? ግን ደግሞ ገና ማንነትሽን እንኳን አውቄያለሁ። ልክ አንተን እንዳወቅኩ ማለት ሴት መሆንሽን አውቄያለሁ ነው። ቢረፍድም ማለት ነው ገባኝ ስልሽ ተረድቼሻለሁ። ልክ ያንተ ማንነት እንዳሳየኸኝ ማለት ነው። ክፉ ሴት ቢገባክ ማለት ነው ትዳር ምን እንደሆነ ልጅ ምን እንደሆነ ያሳየውክ እኔ ነበርኩ። አንተ ግን ትናንት በመጣች ሴት ቀየርከኝ። ጭራሽ ምንድን ያልከው? እኔ ከውዬ ቁስል የሰው ቁስል አይበልጥም። ጭካኔሽን ነው። እኔ ጭካኔሽን ነው። የኔ እንደዚህ መሆን ምንም መስራት ታየኝ። በጣም ጨካኝ እኔ ያለማችን ጨካኝ ሴት አንቺ። ገና ምንም ርህራሄ የሌለሽ ምንም አላየህም። ርህራሄ የሌለሽ ሴት ገና ምንም አላየህም። ጠብቅ። ከዚህ በላይ ምንድን ነው? በቃ ግደኛ አስገድይ። ሌላ ሞት ከሆነ እኔ እንደዛ አይነት ላንቺ መልስ የለኝም። ሴት ይዘህ ይወጣ እኔ እንደዛ አይነት መልስ የለኝም ላንቺ። ሴት ይዘህ ይወጣ ቀን ሙተህ እኔ በክፉ ነው አንቺን በክፉን በክፉ ነው ያልመልስልሽ። ነገ ማስልኪ ምንም ከሞት ማንም የሚያመልጥ የለም። አንቺ ወደ እኔ እኮ በቃ እንዲገድል እኮ ነው የላክሽው። ለምን አለው ብለህ ታስባለህ? አለው ብለህ ነው የምታስበው? ሞታል እኮ አንተ ሬሳ ነህ፣ ተንቀሳቃሽ ሬሳ። ሰው ትዳሩና ልጁን ክዶ ሴት አንጠልጥሎ ከወጣ እኮ የሞተ ነው፣ ሬሳ ነው። ታውቃለህ? ስለዚህ ጥሩ ነው። እንደውም ደግ አደረጉልኝ።
ይሄ ጊዜ አልፈና አንቺ ደስታሽን አክብሪ ነገር እንዴ ምንም አከብራለሁ አክብሪ ደስ ይበልሽ ግን ደግሞ ልጁ ላይ የምትጫወት ብቻዋን ትቀራለች ብቸኛ ስትሆን እንደፈለግን እንጫወትባታለን ብላችሁ አስባችሁ ነበር ማንም ከጎኑ አይሆንም ብላችሁ አስባችሁ ነበር ስማ እንደ ወንድ ፍለፊት ቢያገኝ ነበር ለከማ የሆንኩት እንጂ ማለት ነው ምን አይነት ሴት እንደሆንኩ አታውቅኝ አሁን እኮ ጭካኔሽን እያሳየሽኝ ገና ምንም አንቺ እስካሁን ማለት ነው ለኔ ጥሩ እንዳልነበርሽ ነው የተረዳሁት አይደለ ምንም ጥሩ ለኔ እንደሌለ ሙሉ ትዳር ላይ ኖርኩ አይደል ይሄ ክፋትሽና ስላላወቅኩ ባግን ሁለት ቀን ካንቺ ጋር መቆየት እንደማትችል በትዳሬና በህይወቴ ከመጣክ ካራ ይዤ እመጣለሁ ልንገር ካለ ኔክስት አሁን እኔን ለማስገደል ነው አላማሽ አይደል በግልጽ ይሄ ደግሞ ሁሉም ሰው ይወቅ በሞት ባንቺ ጀብዱ ላይ ሰራው እንዴ መንዘላዘል እኮ ጀብድነት አይደለም ትዳሩን አክብሮ ልጁን አክብሮ የሚኖር ሰው ገባፈለ እሱን እኔ አውቀዋለሁ እኔ ጨርሻለሁ ከዚህ በኋላ እዚህ ቤት እንዳትመጣ እኔ መምጣት ፈልጌ አይደለም ግን ደግሞ የሰራሽው ነገር ያዝና ውጣ ኮተቶችን ሰው እንኳን አይመስልም ምን እንደሆነ ጨርሰናል ሄዱ እሺ ቁጥራላ ተነጋገር ከምትገለኝ እኔ በሬ እኮ ነኝ አብሬያት እኮ ነው እየኖርኩ እኮ ልታሳደኝ ነው ለምን ጥላችሁ ተወጣችሁ ለሽቶኛለሽ የሰፈር ሰው እንደዚህ እስከሚሰራው ድረስ ሰብሰብ በቃ አይመለከታችሁም ከዚህ በኋላ ማንንም እንዲነካት አልፈልግም እቺ ልጅ እኔን ለማስገደድ ምትለኝ ሴት አይደለች ንጹህ ወጣችሁ እዛ ተነጋገራችሁ ለምን ማፈጡ ምንም ከሰራ ተነጋገረው ነገር የለም አውቅቻለሁ በቃ እኔ ብቻለሁ አንቺ እኔን ለማስገደድ አንተ እኮ ነበርን ከፍተህ የገባኸው እኔን ለማስገደድ ብዬ ጠብቀልኩ ነው ከዚህ በኋላ አንተ ቁማ አይደለም የምትመጣው ምናልባት አንገት ተቆርጦ ይመጣልኝ ይሆናል ጭራሽ ትገኝ ምን ላለ ከዚህ በኋላ ተስማስ ያለሽ ይረዛ እንደማይሆን አሳይሻለሁ ልንገርሽ አይደል አስተሳሰብ ለቃሚያም ድሮ መልካም ነው የሚያውቀው እሺ ምድረ ልቃሚያም ወጭ ያዝና ታይዝ ፈታተሽን ውብይሽ ምን ተነጋገራችሁ ወጭ የምር እኔ ትካፍ ይበታል ያንቺ ማለት ምን ተነጋገራችሁ አንተም ሲቀርታ ተነጋገሩ ብለን ጥለናችሁ ወጣ እሺ ምን ተነጋገራችሁ ምን ሰራ እንደዚህ ቀረሙ ምን ሰራ ነው ብቻውን መፍታት ያለበት ይሄ ጉዳይ ብለን እናንተ ማለት ትዳር መሆኑ ትዝ የሚላችሁ ዛሬ ነው እንዴ ልጁ ተመታው ተደበደብኩ ሲል ነው ትዝ የሚላችሁ የልጅ አባት ነው የእንትናው እንትን ነው የምትሉት ምን ትናንትና ሴት ይዞ ውጪ ሲያደር እናንተ ዝም አላችሁ ውብይኛ ዝም አላችሁ ሲመስለኝ አንተ ራሱ የሱ ቤት ነክ ዝም አላለም ገርገርስታቶቹ ግን አታሶቹ ብለን ተከራከረናል ስለዚህ እሱ ከነውሽማው ቤት ተቀብዬ ቁጭ ብዬ አያቸዋለሁ እንደዛ ነው ሐሳብክ ወይ ነገሩ ምን ፍላጎትክ እሺ ውብዬ አሁን ይሄ ልጅ አንድ ነገር ቢሆን ቢያሰው ቢገድለው አንቺ ተጠቀሚ ነገር አለ ይሁዳ ቢገደል ምን ይጠቅማል ነገርኝ እስቲ እሱ እኮ እልም ያለ ካዲ ነው ለዛም ልጁን ትዳሩን ህይወቱን የካደ ካዲ አንተ ደግሞ የካዲ ደጋፊ ነው ውብዬ በጣም ነው የማዝነው ባልሽን ስብሰባለሽ ቤትሽ ማስያዝ ነበርብሽ በቃ ላይ ሄደዛ ጥቁር ለብሳ ቁጭ በልና ሀዘንን ታወጣሽ ከዚህ በኋላ ድጋሚ እንዳትሰራ ልንገርታ ሰይጣን እያስገባችሁ ነው ማለት አይደለም እንደውም ሲመስለኝ ሰይጣኑ አንተ ነህ ይመስለኛል እንደዛ ለምኑ ይሁዳዎችን ስላባረርኩኝ ምድረ ካሃዲ ምን አይነቶች እነዚህ ደረቅ ናቸው ለመዳናይ ኧረ ውብዬ ተይ ለጤናሽ አስቢ ተወኝ በእናትህ ለምን ነገሩ እንዳለ ሀሳብሽ የእውነት ሀሳብሽ እዛ ገደል ውስጥ ከትቼ ላይ አርፌ ካልተቀመጥኩኝ ወርስ አለው እኔ እኮ ችግሩ ልጁ በሰላም ይፈታል ብዬ እኮ ነው ግን ልጁን መጥቶ ሲደበድበው እኔ በጣም ሲጀመር ደብድብ አላልኩም እንደዚህ አይነት ነገርም አላወራውም እሱ ያወጣው ቃል ሊኖር ይችላል ነው የተጠቀመው ነገር ሊኖር ይችላል በዛ ላይ ሆነ የተመታው ግን ደግሞ መታው እኔ ላይ የሚጮህበት ምንም አይነት ምክንያት የለም ምንም አይነት መብትም የላቸውም ሲጀመር አሮግዬ በሰላም ፍቱት ነገሩን በቃ ስለምንሽ ለኔ ብለሽ እባክሽን ወይኔ ሱራ ምን አድርጊ ነው የምትለኝ ንገረኝ እስቲ በቃ ተስማምታችሁ አውርታችሁ ነገሩን ቆይ የሆነ ያለው ነገር ትክክል ነው ብለህ ነው የምታስበው ትክክል አይደለም እሺ የኔ ስህተት የቱ ጋር ነው ምን ልረዳ አንቺ ስህተት የለብሽም ግን ልጁ በጤናው አይደለም ብለሽ ለምን አታስቢ የትኛውን ልረዳ የትኛውን እንደዛም ለማለት እኮ ይሄ ልጅ ብቻው ማግኘት አለብኝ አይደል እኮ ብቻው ስታገኙ ተነጋገራችሁ የት አለ ብቻውን የት አለ እስቲ ከኮተቱ ጋር ተንኳቶ ነው ይመጣልኝ
ብቻውን ሆኖ ያወራኝ ሰዓት አለ። ችግሩን ለመረዳት እንኳን ምክንያቱን እንኳን ለማወቅ እኮ ያ ሰው ብቻውን መጥቶ እኔን ማናገር አለበት። ልጅቷን የሚያውቀው ቀድሞ እኔን ነው እንዴ? ሲጠራ ልጅቷን እየኳተተ ነው የሚመጣው። ምን ለመሆን ነው? ምን ለማሳየት ነው? ሲሱራ አንተ ንገረኝ። አይደለም እሱ የሆነው ነገር አለ አሞታል የሆነ ነገር ብለሽ እንኳን ለምን አታስቢ? እኔም ግራ እየገባኝ ነው። እና እንደዚህ ነው አውቋበት ነው በቃ። ምናልባት አይታወቅም። ከዚህም በፊት ይተዋወቁ ይሆናል ከልጅቷ ጋር አለቀ። ከዛ ውጪ ምንም አይነት ምክንያት የለም እንዴ? ምንም ቢሆን እኮ እኔ ሚስቱ ነኝ እኮ። እሺ መጨረሻው ምንድነው የሚሆነው? በቃ ከፍቼ በቃ እኔ አሁን ፕሮሰስ ጀምራለሁ። ታዩ በደጋግመሽ አስቢበት። በደንብ አስቤበታለሁ። ስንት ቀኔ ነው እኔ ብቻዬን እዚህ መኖር ከጀመርኩኝ? ልጄን ይዤ ንገረኝ እስቲ። ዞር ብሎ መጥቶ ያየኝ ሰው አለ? ልጄ ብሎ እንኳን ልጄን አፈቀኝ ብሎ እንኳን መጥቷል እዚህ? ልጁ ለማየት እንኳን ቤት መጥቶ ያውቃል እንዴ? የሆነ ነገር ሲሆን ብቻ በሩን እየበረገደ ይገባል። ስለዚህ ከዚህ በኋላ አሳግዳለሁ ቤት እንዳይመጣ አለቀ እንጂ እንደዚህ የማንም መጫወቻ አልሆነም። እኔ እኮ ደካማና ዝምተኛ የዋህ የሆንኩት እኮ ለትዳሬና ለፍቅሬ ስል ነው። ግን በትዳሬና በፍቅሬ ሰው ደግሞ ከመጣና ክህደትን ካየው ማንነቴን ማሳየት ፈልጋለሁ። ብቻዬን እንዴት ልጆቼን ማሳደግ እንደምችል ኑሮዬን እንዴት እንደምመራ በደንብ አድርጌ ያሳየዋለሁ እንጂ ለማናገር ስጠራ እንኳን ልጅቷን ይዞ የሚመጣበት ምክንያት እኮ ነው ያልገባኝ። ለምን የሆነ ነገር ሆኗል ብለሽ አስቢ። እኔም በጤናው አይመስለኝም እኮ ናሂ እኮ ልክ አይደለም። ፊቱን ራሱ አይተሽዋል ገና አይደለም። ሱራ እንደዛ ከሆነ ወሰዱና ሰውየው ደግሞ ነገሩን አበላሸ። ያንም ያክል ሰውዬ እኔንም እኮ በጠረባ ዘርግፎኛል። እሱ ጀስት ስለምንተዋወቅ በስልክ አወራኝ ናሂን ላናግረው ብሎ ነው ሄደው። ደብድብልኝም አላልኩም እንደዚህ አድርግልኝም አላልኩም። አንተም ታውቃለህ አይደል? እኔ ነገሩን ታስተካከላል ብዬ እኮ ነው እንደዚህ ገባኝ። ግን ናሂን ላናግረው በሚል ነው የሄደው። ግን ደግሞ ካፉ የሚወጣው ነገር ራሱ አይጠነቀቅም ነው ታውቃለህ። እኔ ላይ አፉን እንደሚከፍተው አፉን ከፍቶበት ይሆናል የተመታው እንግዲህ እንጂ ደብድብልኝ እኔ ለምንድን ነው ምን ተደብድቦ እኔ ምን ይጠቅመኛል? እንገረኝ። ምንም አይጠቅመኝም እኮ የሱ ድብደባ። እኔ ከህይወቴ ውልቅ ብሎ እንዲወጣልኝ ብቻ ነው የምፈልገው። አይሆንም እንደዛ ጭራሽ አይሆንም። ስታስበው ከሴት ጋር የትም አድሮ የትም ማግጦ የመጣ ሰው እንደገና ህይወቴ ውስጥ የምቀበል ይመስላል። የህይወት የመጨረሻው ውድቀት መማገጥ ነው። ናሂም ይማገጥ አይመስለኝም። ትቀልዳለህ። አሁን አንቅተው ከዚህ በኋላ ምንም ናውምና ውብዬ የሚባል ነገር የለም። አንቅቷል። ከዚህ በኋላ እኔ ጋር እንዲመጣ እንኳን የምፈልገው ፍርድ ቤት ብቻ ነው። ፍርድ ቤት ብቻ ነው። ጎዳና 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 ጎዳና